ቀልድ መቼም ተወራራሽ ናቸው እዚህ ነገር እና አሁን እንግዲህ የሬሳ ቀብር ማስፈጸሚያ ምናምን መጥቷል ድርጅት። እሱ ነገር እንግዲህ አሁን የእንግሊዝና የኛን ሀገር ነገር እንደው እናነጻጸር ብዬ ሁሌ ከዛ ሀገርና ከዚህ ሀገር እያልኩ ማላኩ ሰው በዚህ ነው። እዛ ሀገር የነበርኩ ጊዜ ለምሳሌ ለቅሶ እንዲህ ሀገር ግር ብሎ ድንኳን ተጥሎ ምናምን የለም። እንደውም ለቅሶች ላይ እንዲገኝ ሰው አንቺ ነሽ የምትጋበዥው። 100 ሰው 50 ሰው ከሌ ምናምን ብለሽ ራስሽ ነሽ የምትጠሪያቸው። ፊልም ላይ እንደምናየው በጣም ጥቂት ሰዎች እነኛ ሰዎች የእናቱ የሞተችበት ሰውዬ እኮ ቀብር ላይ ሄዱ ይችላል። አምቢዚ ቱዴይ ምናምን ብሎ ላይሄድ ይችላል። ይሄ ቀብር የሚያስፈጽም ነገር ቢኖር ድንኳን ምናምን ሁሉ አይኖርም ብዬ አስብ ነበር ያኔ። ከስንትና ስንት ዓመት በኋላ አሁን እዚህ ሀገር መጣ። ታዲያ ሴትዮዋ ባላቸው ውጭ ሀገር ለሕክምና ሄደው ያርፋሉ እና ውጭ ሀገር ልጆች ያላቸው እማዬ እንግዲህ እኛ ሬሳውን ይዘን እንመጣለን፣ እስከዛ ጊዜ ድረስ ይሄ ቀብር የሚያስፈጽም ድርጅት አላሉ እናንተ ጋርና እሱን ተነጋገሪ ይሏቸዋል። በኋላ 1-2 ነበሩ ያን ጊዜ። አንዱ ተጠርቶ ይመጣና በቃ ያስረዳሉ። እንግዲህ ዋጋው የሚጀምረው ከሬሳ ሳጥኑ ነው። አይ የሬሳ ሳጥንማ እዛው ልጆቹ በደህና ጊዜ ውጭ ሀገር የላክናቸው ልጆች ሳጥኑን ገዝተውታል፣ ችግር የለም ሳጥኑን አታስቡ። ሌላው እንግዲህ የትኛው ቤተክርስቲያን ነው የሚቀበረው፣ በስንት ሰዓት ነው የሚከናወነው፣ ሀዘኑን ደግሞ ለ3 ቀን ያህል ድንኳን ከኛ ነው ከእርሶ እንደዚህ ብቻ ብለው ሂሳቡን ለማወራረድ ማለት ነው። በኋላ እንደው ይሄን ሁሉ ያላችሁትን ነገር ቢሆን እንደው ዋጋው ስንት ይሆናል ሲሉ 10 ሺህ ብር 10 ሺህ ብር። እኔ ምነው ሬሳው ከእኔ ነው ከእናንተ ነው? ሌላ ደግሞ እንዲሁ አሁን የቀብር ወሬ በደንብ እንስራ ወሬ ነው እንግዲህ። አሁን ደግሞ አንድ ሰውዬ ነበሩ። እኚህ ሰውዬ ኑሯቸው ገበያቸው መጠነኛ ነው። ያችን የሚያገኟትን ነገር ግን ሌላ ጊዜም ብየዋለሁ ይሄን ነገር እና ያችን የሚያገኟትን እንትን ትንሽ የንብ ውጤት ጠጅ እሷን ያፈቅራሉ እና እሷን ይደፍራሉ። እሷን አድርገው አሮጌ ከረባት አለቻቸው ቀጭን የውሻ ማሰሪያ የምትመስል በእሷ በውስጧ በኩል አፋቸውን እየጠረጉ ይገባሉና 4 ልጆች ምናምን አሏቸው። አንጎዶሎ አልተኛም እስካሁን በስድብ ነው የሚጀምሩት እና ልጆቹ ትምህርት ቤት ሲሄዱ ደብተር አይገዙላቸውም፣ ጫማ የላቸውም። እንደዚህ በቃ በስቃይ ነው እና የሰፈር ሰው ልጆቹ ጎበዞች ስለሆኑ ለነሱ ደብተርም ይገዛላቸዋል ምናምን እንደዚህ ያው የህብረተሰብ ልጆች ሆኑ ማለት ነው። በኋላ እኚህ ሰው ሞቱ። እንግዲህ ሞት አይቀርም። ሞቱና ቀብር ላይ ሲቪ የቀብር ሲቪ ያለ አይደለም አቶ ከሌ የታመመን ጠይቆ ነው፣ የተጣላን አስታርቆ ነው፣ ያጣውን ዳብሶ ነው፣ አዝኖ ነው ምን እየተባለ ሲቪው ተከመረ። በኋላ ሚስትየው አልገባቸውም ነገሩ። ይሰማሉ በማልቀስና በመስማት መሀል ነጠላ ዘቅዝቀዋል። ትንሽ ዝቅ አደረጉና ትልቁ ልጅ ማሞ ናስቲ መጣ። እኔ የምለው ይሄ ሬሳ የኛ ነው ወይስ የሌላ ሰው ነው? ከመረችለት ነው ሲሉት አይ ማየ እኔ ማንን እንደምጠይቅ ግራ ገብቶኝ ነው። ከየት አምጥቶ ነው የተቸገረን ረድቶ ነው ምናምን የሚሉት። ለእኛ እንኳን ደብተር ገዝቶ አያውቅም እና ቄሱ ማን ይህንን የሌላ ሰው ሲቪ ነው የሚያነቡት ብሎ ያላቸው ነገር አለ። ሌላ ደግሞ 2 ቄሶች ናቸው፣ በጣም ጓደኛሞች ናቸው እና ይህንን አሁን ያልኩሽን ጨዋታ ሳጫውታቸው አንድ ቀን አንድ ሰው የግሮሰሪ ቁጭ ብለን እንዲህ በወሬ ተነስቶ ይህን ስነግራቸው ታዲያ ሌላ ለምን አልነግርህም አንተ ጨዋታ የምትወድ ሰው ነህ አሉና የ2 ቄሶች ነገር ነገሩ። አንደኛው ቄስ ይሞታሉ። አንደኛው ቄስ ሲሞቱ ቀብር ላይ የኛው ቄስ ናቸው አትብገጸይ በኩልንታይ በትምህርተ መስቀል ብለው ብቻ ቀብር ላይ የሚደረገውን ነገር እና ቀሰቶ ለበድን ምናምን የሚለውን ነገር ሁሉ ብለው መምሬ ዘነበ የተጣላን አስታርቆ ነው ብለው ጀመሩ። እንግዲህ ሰይጣን እሱን ሲያይ ይርቃል፣ በየቤቱ ተበረጭቶ ነው፣ የንስሐ ልጆቹን በሙሉ ሰብስበው ነው ይላሉ ምናምን። እንደዚህ ሲሉ ካፊያ ጀመረ። እሳቸው ካፊያውን ከጉዳይ አልጣፉትም። አሁንም ይላሉ ስለ መምሬ ዘነበ ይላሉ። ያ ካፊያ ወደ ደህና ዝናብ ዱብ በቃ እንደለቀቀውና ከላይ ይሄ ጉምጉምታ ይሄ ሰማዩ እንደ መብረቅም እንደ ምናምንም ሲያደርግ የመላእኮ ያለ ከመቼው ደርሶ እሱንም በጠበጠው።
እና እቺ የኛ ሲቢ በጣም እንትን ናት። ሌላ አሁን ቀብር ላይ ሬሳ ለመሸከም የምታደርጊው መሽቀዳደም ትንሽ ሄድ ስትይ ደግሞ ሄደሽ በትከሻ ገባቲና ሳጥኑ ደገፍ እንደገና ገባቲና ምናምን እንደዚህ ብቻ እንደዚህ አይነት ነገሮች አሉ። አሁን በዚህ ተመሳሳይ ሁኔታ አረብ ሀገር የሄዱ ኢትዮጵያውያኖች ጓደኞች አሏቸው አረቦች እና እነኛ አረቦች አባታቸው ሞተ እና ያንን ሬሳ ሊቀብሩ ይዘው ሲሄዱ እነኛ የኛ አበሾች እዚህ የለመዱት አለ አይደል ትከሻ መቃየር። ከዛ አረቦቹ ቀያየሯቸው 4 አበሻ ሲሆን አረቦቹ ለአበሾቹ ጥለው ተመለሱ። አረቦቹ ከኋላ አሉ ብለው ሬሳውን ይዘው አበሾቹ ዞር እንዳትይ አትችይም፣ ይሄ እንትኑን ሬሳውን እንዳያዝ አትችይም መዞር፣ ወደፊት ብቻ ነው የምታየው። እዛ ቀብሩ ጋር ሲደርሱ ዞር ሲሉ አረብ የለም። የእውነት ነው። ያው ቅበር ነው እንግዲህ በቃ ምን አገባን የሚሸከም ሰው ከተገኘ